የዘመኑ ይሁዳዎች መለያቸው ሽፋን ነው። ሃይማኖትን እንደ ንግድ ፈቃድ ጥሩ መስሎ መታየትን ደግሞ እንደ ጭንብል ይጠቀሙበታል። ሳይንስ ይህንን ባህሪ ዳርክ ትሪያድ ይለዋል። እነዚህ ግለሰቦች ሰዎችን የመጠቀም ወይም ማኒፑሌት የማድረግ ከፍተኛ ችሎታ አላቸው። ጥሩ መስሎ በመቅረብ በአማኞች አእምሮ ውስጥ ኦክሲቶሲን የተባለውን የፍቅር ሆርሞን በማመንጨት እምነትን ያተርፋሉ። ከዚያም ያንን እምነት መልሶ ለራሳቸው ያውሉታል። ታላቁ የሩሲያ ጸሐፊ ሊዮ ቶልስቶይ በአንድ ወቅት እንዲህ ብሎ ነበር። እውነተኛ ሃይማኖት በድርጊት ብቻ የሚገለጥ እንጂ በልብስና በሥነ ሥርዓት ተሸፍኖ ለጥቅም የሚውል መሳሪያ አይደለም። ሰላም ውድ የዶፓሚን ቤተሰቦች፣ ዛሬ በየቤተ እምነቶች ውስጥ ስላሉ የዘመኑ ይሁዳዎች እና ስለ ክፉ ሥራዎቻቸው፣ ስለ ጫት ቃሚዎች ስብዕና፣ ስለ ፍቅር ከተማ ድሬዳዋ፣ ስለ ዳርክ ትሪያድ እና ሌሎች ተያያዥ ጉዳዮች እንቃኛለን። አብራችሁን ቆዩ። ከዛሬ 2000 ዓመታት ገደማ ከ12ቱ አንዱ ብቻ ይሁዳ ነበር። እሱም ጌታውን በ30 ዲናር አሳልፎ ሸጠ። ታሪኩ እዚያው ያለቀ ይመስላል፣ ግን አላለቀም። ዛሬም ይሁዳዎች አልጠፉም፣ ይልቁንም ተባስተዋል እንጂ። ድሮ ይሁዳ የሸጠው ጌታውን ነበር። የዛሬዎቹ ይሁዳዎች ግን የሚሸጡት የዋውን አማኝና የሰውን ሕሊና ነው። ታላቁ ሩሲያዊ ጸሐፊ ሊዮ ቶልስቶይ ስለ ሃይማኖት ጥልቅ ትዝብት ነበረው። ቶልስቶይ በታዋቂው ዘ ኪንግደም ኦፍ ጋድ ኢዝ ዊዝን ዩ መጽሐፉ እንዲህ ይላል። ሃይማኖት በድርጊት የሚገለጥ እንጂ በልብስና በሥነ ሥርዓት ተሸፍኖ ለጥቅም የሚውል መሳሪያ አይደለም። ቶልስቶይ የታዘበው እውነት ዛሬ ድረስ ይጮኻል። ብዙዎች አምላክን እንደሚወዱ ይናገራሉ፣ ድርጊታቸው ግን አምላክ የሌለው ይመስል ክፉ ነው። ብዙዎቻችን ቃሚዎችን ስናይ ፊታችንን እናጠቁራለን፣ ኤቲስቶችን ብናይ እንርቃለን። እነዚህ ሰዎች ራሳቸውን ደብቀው አይኖሩም። ነገር ግን በሚገርም ሁኔታ ከብዙዎች አማኝነን ከሚሉ አክራሪዎች ይልቅ ሰፊ ርኅራኄና የዋህነት በቃሚዎች ዘንድ ይገኛል። ምክንያቱም እነሱ ቅዱስ ለመባል አይጨነቁም፣ ዝም ብሎ ሰው ለመሆን ይሞክራሉ እንጂ። ጫት ከተፈተኑ ተማሪዎች ውስጥ አንድ የወደቀብን ጫት ቃሚ ተማሪ የለም። ሁሎችም ጫት ቃሚዎች አልፈዋል። በኢትዮጵያ ስነ ጽሑፍ ታሪክ ፍቅር እስከ መቃብር በሚለው መጽሐፋቸው የሚታወቁት ክቡር ዶክተር ሐዲስ ዓለማየሁ በዚህ መጽሐፋቸው ቄስ ሞገሴ የተባለውን ገጸ ባህሪ በመጥቀስ ይህንን የገለጹበት መንገድ አለ። ቄስ ሞገሴ ወደ ፈታወራሪ መሸሻ ቤት የሚመላለሱት የንስሐ አባት ስለሆኑ ብቻ ሳይሆን ከዚያ ቤት የማይታጠውን ሙኪትና ጠጅ በመሻትም ጭምር ነበር። ይህ የሚያሳየው ሃይማኖትን ለቁሳዊ ጥቅም ሽፋን ማድረጋቸው ነው። ወደ ድሬዳዋ ብትሄዱ አንድ የሚገርም እውነት ታገኛላችሁ። እዚያ ሰው የሚመዘነው በሚሰግድበት ቤት ሳይሆን በሰውነቱ ነው። ቃሚውም አማኙም ሙስሊሙም ክርስቲያኑም በፍቅር አብረው ይኖራሉ። እርስ በርስ አይፈራረዱም፣ አይሰላለፉም። ከሺህ ግብዝ ቅዱሳን ይልቅ የድሬዳዋ የዋ ቃሚዎች ይሻላሉ የሚያስብለው ያ ለሰው የሚያሳዩት ፍቅራቸው ነው። ድሬዳዋ በፊትም ማንም አይራብባት፣ ጎረቤት ለጎረቤት አብሮ የሚበላበት፣ ከዛ ውጪ ሳይሆን በራቸውን ሁሌ ክፍት የሚሆንበት ለእንግዶቹም ጭምር ክፍት የሆነች ከተማ ማለት ነው። እስቲ ወደ ድሬዳዋ እንሂድ። እዚያ ሰው መሆን ትርጉሙ ሌላ ነው። እዚያ ያሉት ቃሚዎች ከብዙ አክራሪዎች ይልቅ የዋህና ሩሩ ናቸው። ምክንያቱም እነሱ ራሳቸውን ለማስመሰልና ለመሸፈን አይጨነቁም። ሐዲስ ዓለማየሁ በመጽሐፋቸው የሳሏቸው እንደ ቄስ ሞገስ ያሉ ብርሃን የለበሱ ጨለማዎች በድሬዳዋ የዋዎች ዘንድ ቦታ የላቸውም። ድሬዳዋ የምትነግረን አንድ ትልቅ ሀቅ አለ። በሃይማኖት ከሚነግድ ይሁዳ ይልቅ ማንነቱን የማይደብቅ ኃጢአተኛ ለሰላም ቅርብ መሆኑን ነው። ድሬዳዋን በነፃነት እማብድባት በነፃነት እማድርባት ከተማ ነው። መቻቻልና መፈቃቀር የሚታወቅ ከተማ ነው። ድሬዳዋን የሚያክል ከተማ እኔ አይቻላል። ለምንድን ነው ከቃሚዎችና ከኤቲስቶች ይልቅ አክራሪ ሃይማኖቶችን እንጠንቀቅ የምንለው? ምክንያቱም ቃሚም ሆነ ኤቲስቱ ባንስማማቸው እንኳን አታላዮች አይደሉም። ማንነታቸው ፊት ለፊት ያሳያሉ። አክራሪው ግብዝ ግን የዘመኑ ይሁዳ ነው። የሚመጣብን በመጽሐፍ ቅዱስ ወይም በቁርአን ታጅቦ ነው። ማሳሰቢያ፣ በዚህ ዝግጅት አክራሪ የምንላቸው ትክክለኛ አማኞችን ሳይሆን ጥሩ እየመሰሉ በውስጣቸው ግን ክፋትን የተሸከሙትን ብቻ እንደሆነ እንድትረዱን እንፈልጋለን። ቶልስቶይ እንደሚለው ራሱን ዝቅ ያደረገ ኃጢአተኛ ራሱን ካበጠ ቅዱስ ይበልጣል። ቃሚው በራሱ ድካም ውስጥ ሆኖ ሌላውን ይረዳል። አክራሪው ግን በራሱ ጽድቅ ተመክቶ ሌላውን ይፈርዳል። አደጋው ያለው ቃሚው ዘንድ አይደለም፣
አደጋው ያለው አምላክን ወክያለሁ ብሎ በሰው ሕይወት በመፈርደው አክራሪው ዘንድ ነው። ድሮ አንድ ይሁዳ ጌታውን የሸጠው በድብቅ ነበር። የዘመኑ ይሁዳዎች ግን የሚጎዱ ወንድሜ እያሉ በሃይማኖት ስም ነው። ኢየሱስ ኳስ ያያል። ኢየሱስ ኳስ ያያል። ሳይንስ ይህንን ዳርክ ትሪያድ ይለዋል። በዋናነት 3 አይነት የዳርክ ትሪያድ ክፍሎች ሲኖሩ እነሱም ናርሲሲዝም ወይም ራስ ወዳድነት፣ ማኪያቬሊያኒዝም ወይም ተንኮለኛነትና ሳይኮፓቲ ወይም ጨካኝነት ናቸው። ናርሲሲዝም እኔ ከሁሉም በላይ አውቃለሁ ባይነት፣ ትዕቢትና ለሌሎች ሰዎች ስሜት ግዴለሽ መሆን የሚል ትርጉም አለው። የራሳቸውን እንደ ቅዱስ ወይም እንደ ልዩ መርጦ የተላኩ አድርጎ በማቅረብ ተከታዮቻቸውን ያመልኩኝ የሚሉ ናቸው። ማኪያቬሊያኒዝም ስያሜው ዘ ፕሪንስ የተሰኘው መጽሐፍ ከጻፈው ኒኮሎ ማኪያቬሊ ስም የተወሰደ ሲሆን ሰዎችን ለግል ጥቅማቸው መጠቀሚያ ማድረግ፣ መዋሸት፣ ማታለልና መበዝበዝ ማለት ይሆናል። ሳይኮፓቲ ይህ በጣም አደገኛው ክፍል ሲሆን እነዚህ ሰዎች ለሌላው ሰው ስቃይ ምንም አይነት ርህራሄ የላቸውም። በሃይማኖት ስም ግድያ ወይም ጥፋት ሲታዙ እንኳን ምንም አይነት የህሊና ወቀሳ የማይሰማቸው ሰዎች በዚህ ውስጥ ይጠቃልላሉ። በዚህም ዘመን ጥሩ ስብዕና ያላቸውና የተሰጣቸውን አደራ በሚገባ የሚፈጽሙ እንደ ሼህ ሰይድ አህመድ ሙስጠፋ፣ መጋቢ አዲስ እሸቱ አለማየሁ፣ ፓስተር ሸሬና ሌሎች እንደነዚህ አይነት እውነተኛ አባቶች፣ እውነተኛ እረኞች እንዳሉ በፍጹም መዘንጋት እንደሌለብን እናሳስባለን። ፈጣሪ እንደነዚህ አይነት አባቶችን ያብዛልን። ውድ ተመልካቾቻችን በዛሬው ዝግጅታችን ጠቃሚ ነገር እንዳገኛችሁ ተስፋ እናደርጋለን። ዝግጅቱ ከተመቻችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በታላቅ ትህትና እንጠይቃለን። ስለተከታተላችሁን እናመሰግናለን። በቀጣይ ብቀርብ የምትሉትን በኮሜንት ብታሳውቁን በደስታ እንቀበላለን። በሌላ ዝግጅት እስክንገናኝ ደህና ሁኑ።